የፊት ቆዳችን የውበታችን መገለጫና በራስ የመተማመናችን ትልቁ ሚስጥር ነው። ነገር ግን በድንገት በፊታችን ላይ የሚከሰቱ ያልተጠበቁ ጥቁር ነጠብጣቦች፣ ማዲያትና ወጥ ያልሆነ የቆዳ ጥቁረት የብዙዎችን ሰላም የሚያሳጡ፣ የስነ ልቦና ጫና የሚፈጥሩና በራስ መተማመንን የሚፈታተኑ ከባድ የቆዳ ህመሞች ናቸው። አብዛኞቻችን ማዲያት በፊታችን ላይ ሲወጣ ወይም ቆዳችን ሲጠቁር የምንወስደው ፈጣን እርምጃ የኬሚካል ይዘታቸው ከፍተኛ የሆኑ የማጣሪያ ክሬሞችን መግዛት ነው። ነገር ግን እነዚህ ክሬሞች ለጊዜው የቆዳውን የውጭ ሽፋን በጥሰው በማንሳት ብሩህ ያስመስሉት እንጂ የቆዳችንን ተፈጥሯዊ የመከላከል አቅም አውድመው ለፀሐይ ጨረር ይበልጥ ተጋላጭ ያደርጉታል። በጊዜ ሂደትም ማዲያቱ በእጥፍ ተመልሶ እንዲመጣና ቆዳችን ለረጅም ጊዜ እንዲበላሽ ያደርጋሉ። እውነታው ምንድን ነው? ማዲያትና የቆዳ ጥቁረት የቆዳችን ውጫዊ ችግር ብቻ አይደሉም። ከውስጥ የሆርሞን መዛባት፣ የፀሐይ ጨረር ጉዳትና የቆዳ እብጠት የሚወልዷቸው ውጤቶች ናቸው። ዛሬ በጤና ፕላስ ቻናላችን የማዲያትና የቆዳ ጥቁረት ጥልቅ ሳይንሳዊ መንስኤዎችን፣ ሳናውቃቸው ቆዳችንን የሚጎዱ 5 ትልልቅ ስህተቶችን እንዲሁም ውጤታማ የቤት ውስጥ የተፈጥሮ ህክምናዎችን እና ከሁሉም በላይ ደግሞ ማዲያትን ከስሩ የሚያጠፋውን የ30 ቀን ሙሉ ፕሮቶኮል በዝርዝር እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የጤና ፕላስ ቤተሰብ ይሁኑ። ቪዲዮውን ላይክ በማድረግ ደግሞ ይህ መረጃ ለብዙዎች እንዲደርስ አድርጉ። ማዲያትን በዘላቂነት ለማከም መጀመሪያ ምክንያቱን በሳይንሳዊ መልኩ መረዳት አለብን። በቆዳችን ሁለተኛ ሽፋን ውስጥ ሜላኖሳይትስ የተባሉ ህዋሳት ይገኛሉ። እነዚህ ህዋሳት ሜላኒን የተባለውን የቆዳ ቀለም ሰጪ ንጥረ ነገር ያመርታሉ። ሜላኒን በከፍተኛ ሁኔታና ባልተመጣጠነ ሁኔታ ሲመረት ማዲያትና የቆዳ ጥቁረት ይፈጠራል። ሜላኒን እንዲመረት የሚያደርጉ ዋና ዋና መንስኤዎቹን እንመልከት። አንደኛ፣ የአልትራቫዮሌት ወይም የፀሐይ ጨረር። የፀሐይ ጨረር በቆዳችን ላይ ሲያርፍ የሜላኒን ምርትን በከፍተኛ ሁኔታ ያፋጥነዋል። ማዲያት አብዛኛውን ጊዜ በአፍንጫ፣ በጉንጭ፣ በግንባርና በላይኛው ከንፈር አካባቢ የሚወጣው እነዚህ የሰውነታችን ክፍሎች ለፀሐይ ክፍት በመሆናቸው ነው። ሁለተኛ፣ የሆርሞን መዛባት። የወሊድ መቆጣጠሪያ ኪኒኖችን በመጠቀም ወይም በወር አበባ መዛባት ምክንያት በሰውነታችን ውስጥ የሆርሞን መጠን መዋዠቅ ሲፈጠር በቆዳችን ስር የሚገኙት ሜላኖሳይት ህዋሳት በከፍተኛ ሁኔታ መነቃቃት ይጀምራሉ። በዚህም ምክንያት ከልክ ያለፈ ሜላኒን በማምረት በፊታችን ላይ ጥቁረትና ማዲያት እንዲፈጠር ያደርጋሉ። ሶስተኛ፣ የብጉርና የቁስል ጠባሳዎች። ብጉር ሲወጣብን መጭመቅ ወይም መነካካት ቆዳችንን እንዲያብጥና እንዲቆጣ ያደርጋል። ብጉሩ ካለፈ በኋላ ቆዳው ራሱን ለማከብ ሲሞክር በቦታው ላይ ከፍተኛ ሜላኒን ይተውና ጥቁር ነጠብጣብ ይፈጥራል። አራተኛ፣ የተሳሳቱ የኬሚካል መዋቢያዎች አጠቃቀም። ፈጣን የቆዳ ማጣራት ፍላጎትን መሰረት አድርገው የሚሰሩና በውስጣቸው ሜርኩሪ፣ ሃይድሮኪኖን ወይም ስቴሮይድ ያላቸውን ቅባቶች መጠቀም የቆዳችንን ተፈጥሯዊ የመከላከል አቅም በሂደት ይቦረብረዋል። ይህም ቆዳችንን እጅግ ቀጭን በማድረግ ለፀሐይ ጨረር ብስጭት በመዳረግ ማዲያቱ በእጥፍ ጨምሮ እንዲመለስና ይበልጥ እንዲባባስ ያደርጋል። አምስተኛ፣ የውስጥ አካላት መመረዝና የጉበት ጤንነት። ጉበታችን በሰውነታችን ውስጥ ያሉ ተፈጥሯዊ መርዞችን፣ የኬሚካል ቅሪቶችንና ትርፍ ሆርሞኖችን አጣርቶ የማጽዳት ተፈጥሯዊ ብቃቱ ሲቀንስ እነዚህ ካንሰር አምጪና አላስፈላጊ ንጥረ ነገሮች በደማችን ውስጥ መከማቸት ይጀምራሉ። ይህም ቀጥታ በቆዳችን ላይ በመንጸባረቅ የፊት ቆዳችን ተፈጥሯዊ ብሩህነቱን አጥቶ ድብዝዝ እንዲል፣ እንዲጠቁርና ለማዲያት ተጋላጭ እንዲሆን ያደርገዋል። በመቀጠል ሳናውቃቸው ማዲያትን የሚያባብሱ 5 ትልልቅ ስህተቶችን እንመልከት። ብዙዎቻችን ማዲያትን ለማጥፋት የምናደርጋቸው ጥረቶች እንደውም ችግሩን ይበልጥ ያባብሱታል። እነዚህ ስህተቶች በጥብቅ ማስወገድ አለብን። አንደኛ፣ የፀሐይ መከላከያ ወይም ሰንስክሪን አለመጠቀም። ቤት ውስጥ ስለምንውል ወይም ደመናማ ቀን ስለሆነ የፀሐይ መከላከያ አያስፈልገኝም ብሎ ማሰብ እጅግ ትልቅና የተለመደ ስህተት ነው። ምክንያቱም የፀሐይ ጨረሮች በደመናና በመስታወት ሰንጥቀው የማለፍ ከፍተኛ አቅም አላቸው። በተጨማሪም ከስልክ፣ ከኮምፒውተር እና ከቤት ውስጥ መብራቶች የሚወጡ የብርሃን ጨረሮች ሳይቀሩ የቆዳ ህዋሳትን በመቀስቀስ ማዲያትንና የቆዳ ጥቁረትን ይበልጥ ያባብሳሉ።
ሁለተኛ ፊትን በጨርቅ በኃይል ማሸት። ቆዳዬን በኃይል ካሸሁት ጥቁረቱ ይለቃል በሚል የተሳሳተ እምነት ፊትን በሻካራ ጨርቅ ወይም በጠንካራ የፊት ማሻዎች ወይም ፊዚካል ስክራብስ በኃይል ማሸት እጅግ ጎጂ ልማድ ነው። ይህ ድርጊት የቆዳችንን ረቂቅ የውጭ ሽፋን የሚያቆስል ሲሆን ቆዳችንም ራሱን ለመከላከል ሲል ከፍተኛ የሜላኒን ምርትን ያፋጥናል። ውጤቱም ቆዳችን ይበልጥ እንዲቆጣ፣ እንዲበሳጭና ማዲያቱ በእጥፍ እንዲጠቁር ማድረግ ብቻ ነው። ሶስተኛ የሎሚ ጭማቂን በቀጥታ ፊት ላይ መቀባት። ሎሚ ከፍተኛ አሲድ ስላለውና ለብርሃን ተቃዋሚ ወይም ፎቶሴንሲቲቭ ስለሚያደርግ ሎሚ ተቀብተው ወደ ፀሐይ መውጣት ቆዳን በከፍተኛ ሁኔታ ያቃጥላል፣ ማዲያቱንም ያባብሰዋል። አራተኛ ትኩስ የእንፋሎትና የሙቀት ንክኪ። ማዲያት በፀሐይ ብርሃን ብቻ ሳይሆን በከፍተኛ ሙቀትም ሊባባስ ይችላል። በምግብ ማብሰያ ሰዓት ከድስትና ከምድጃ የሚወጣው ትኩስ እንፋሎት እንዲሁም ፊትን በከፍተኛ ደረጃ በሞቀ ውሃ መታጠብ በቆዳችን ውስጥ የሚገኙትን የሜላኒን አምራች ህዋሳት ያነሳሳል። ይህ ተደጋጋሚ የሙቀት ንክኪ የቆዳን እብጠትና መቆጣት በመፍጠር ማዲያትን በከፍተኛ ሁኔታ ያባብሰዋል። አምስተኛ ማታ ማታ ሜካፕ ሳይታጠቡ መተኛት። ይህም የቆዳ ቀዳዳዎችን በመድፈን የቆዳ ህዋሳት ማታ ማታ ራሳቸውን የሚያድሱበትን ሂደት ያስቆመዋል። አሁን ደግሞ በቤታችን ውስጥ በሚገኙ ተፈጥሯዊና ደህንነታቸው በተረጋገጡ ነገሮች ማዲያትን የምናስወግድባቸውን ስልቶች እንመልከት። አንደኛ የእሬት ወይም አሎቬራ ጄል። እሬት ለቆዳ ህክምና ከሚሰጡ ተፈጥሯዊ ጸጋዎች መካከል የመጀመሪያውን ደረጃ ይይዛል። በውስጡ አሎይን የተባለ ድንቅ ተፈጥሯዊ ንጥረ ነገር የያዘ ሲሆን ይህ ንጥረ ነገር ከልክ ያለፈ የሜላኒን ምርትን በመግታት የቆዳን ቀለም የማስተካከል፣ ህዋሳትን የመጠገን እና የማዲያት ጥቁረትን የመቀነስ ከፍተኛ አቅም አለው። አጠቃቀሙም ማታ ከመተኛተው በፊት ፊትዎን በደንብ ታጥበው ንጹህ ተፈጥሯዊ የእሬት ጄል ማዲያቱና ጥቁረቱ ያለበት ቦታ ላይ መቀባት፣ ለ20 ደቂቃ ያህል አቆይተው በለስላሳ ውሃ መታጠብ። ሁለተኛ የእርድና የእርጎ ማስክ። እርድና እርጎ በአንድነት ሲቀላቀሉ ለቆዳችን አስደናቂ የሆነ ተፈጥሯዊ ህክምናን ይሰጣሉ። እርድ በውስጡ አንቲኦክሲዳንት ይዟል። ይህ ንጥረ ነገር ከልክ ያለፈ የሜላኒን ምርትን በመግታት የማዲያት ጥቁረትን የመቀነስ ከፍተኛ አቅም አለው። እርጎ በበኩሉ ላክቲክ አሲድ ስላለው ቆዳን ሳይጎዳ የሞቱ የቆዳ ህዋሳትን በለሰለሰ ሁኔታ በማስወገድ የፊታችንን ተፈጥሯዊ ብሩህነት ይመልሳል። አጠቃቀሙም 1 የሻይ ማንኪያ ንጹህ የእርድ ዱቄት ከ2 ሾርባ ማንኪያ ያልተበጠበጠ እርጎ ጋር በደንብ አዋህደው ፊትዎ ላይ መቀባት፣ ለ15 ደቂቃ ያህል ካቆዩ በኋላ በለስላሳ ውሃ መታጠብ። ይህን ማስክ በሳምንት 2 ቀን መጠቀም በቂ ነው። ሶስተኛ የድንች ጭማቂ። ድንች በውስጡ ካቴኮሌዝ የተባለ ኢንዛይም ይዟል። ይህ ኢንዛይም የቆዳ ጥቁረትንና የማዲያት ነጠብጣቦችን የማብራት ተፈጥሯዊ ብቃት አለው። አጠቃቀሙም ድንቹን ፈቅፍቆ ጭማቂውን በጥጥ በመያዝ ማዲያቱ ያለበት ቦታ ላይ መቀባት፣ ከ15 ደቂቃ በኋላ መታጠብ። አራተኛ የሩዝ ውሃ። የሩዝ ውሃ በኤዥያ ሀገራት ለዘመናት የቆዳ ውበትን ለመጠበቅ ሲጠቀሙበት የቆየ ድንቅ ተፈጥሯዊ ምስጢር ነው። በውስጡ በቪታሚን ቢ፣ ቪታሚን ኢ እና ኃይለኛ አንቲኦክሲዳንቶች የበለጸገ በመሆኑ የቆዳን የመለጠጥ አቅም ይጨምራል፣ የሰፉ የቆዳ ቀዳዳዎችንም ያጠባል። እንዲሁም የሜላኒን ምርትን በመግታት የማዲያት እና የጥቁረት ስሜትን በከፍተኛ ሁኔታ ይቀንሳል። አጠቃቀሙም አጥበው ያዘጋጁትን ሩዝ በንጹህ ውሃ ውስጥ ለ30 ደቂቃ ያህል ዘፍዝፈው የተጠለለውን ውሃ በጥጥ በመያዝ ፊትዎ ላይ መቀባት፣ ሳይታጠቡት እንዲደርቅ ማድረግ ወይም ከ20 ደቂቃ በኋላ በለስላሳ ውሃ መታጠብ ይቻላል። አምስተኛ በቪታሚን ሲ የበለጸጉ ምግቦችን መመገብ። እንደ ሎሚ፣ ብርቱካን፣ እንጆሪ እና ቆስጣ ያሉ ምግቦች በውስጣቸው ያለው ቪታሚን ሲ የሜላኒን ምርትን ይገታዋል። ማዲያትን እና የቆዳ ጥቁረትን በዘላቂነት ለማስወገድ አልፎ አልፎ የሚደረግ እንክብካቤ ብቻውን በቂ አይደለም። ይልቁንም ወጥና የጸና የዕለት ተዕለት ልምድ ያስፈልጋል። ቆዳውን ወደ ተፈጥሯዊ ውበትና ብሩህነቱ ለመመለስ ይህንን የ30 ቀን ሙሉ ፕሮቶኮል በጥብቅ ይከታተሉ። የመጀመሪያው በጠዋት ልናደርጋቸው የሚገቡ ሞርኒንግ ሩቲኖች። አንደኛ ፊትን በለስላሳ ሳሙና መታጠብ። ሁለተኛ የቆዳ እርጥበት መጠበቂያ ወይም ሞይስቸራይዘር መቀባት። ሶስተኛ በጣም ወሳኙ ደረጃ ቢያንስ SPF 30 እና ከዚያ በላይ የሆነ ሰንስክሪን መቀባት እና ከ15 ደቂቃ በኋላ ወደ ውጭ መውጣት። በየ2 ሰዓቱ ደግሞ መቀባት። በማታ ልናደርጋቸው የሚገቡ ደግሞ አንደኛ ፊትን በደንብ መታጠብና ሜካፕና አቧራን ማስወገድ።
ሁለተኛ የተፈጥሮ ማስክን ሬት ወይም የድንች ጭማቂ መቀባት። ሶስተኛ በቪታሚን ሲ የበለጸጉ ሴረሞችን መጠቀም እና በቀን 2 እስከ 3 ሊትር ውሃ መጠጣት እና በቂ እንቅልፍ ማግኘት የቆዳ ህዋሳት በፍጥነት እንዲታደሱ ያደርጋል። ባጭሩ ማዲያትና የቆዳ ጥቁረት በአንድ ጀንበር የመጡ ስላልሆኑ በአንድ ጀንበር አይጠፉም። ከጎጂ ኬሚካል ክሬሞች በመራቅ የፀሐይ መከላከያ በስርዓት በመጠቀም እና ትዕግስት ባለው ተፈጥሯዊ እንክብካቤ ቆዳችንን ወደ ነበረበት ውበቱ መመለስ እንችላለን። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ በሌላ አዲስ የጤናና የውበት መረጃ እስክንገናኝ ጤናችሁ ፕላስ ይሁን። ቻው።